ምዕራብ ትግራይ ወይም ወልቃይት የአማራ የትግራይ ክልልና የፌዴራሉ መንግስት የጂኦፖለቲክስ ቀውስ ናት። በአውሮፓውያኖች አቆጣጠር ከ1995 ዓ.ም ጀምሮ በትግራይ ክልል ስር የነበረችው ወልቃይት ከሰሜኑ ጦርነት በኋላ በአማራ ክልል ስር ትገኛለች። ለምንድን ነው እነዚህ ሁለት ክልሎች በምዕራብ ትግራይ ወይም በወልቃይት የሚጋጩት? ይህንን ለመመለስ ወደ ኋላ መሄድ ይኖርብናል። በታሪካዊ ስሟ ወልቃይት ተብላ የምትጠራው መሬት በተለያዩ ጊዜ በትግራይና በበጌ ምድር ወይም በጎንደር ግዛት ስር ነበረች። የምዕራብ ትግራይ የአስተዳደርና የብሔር ቋንቋ ድንበሮች ከ1683 ዓ.ም ጀምሮ ጥናት መሰረት ወልቃይት ከ1707 እስከ 1784 ከ1844 እስከ 1886 እና ከ1939 እስከ 1941 በትግራይ ግዛት ስር ነበረች። ከ1891 እስከ 1896 በ1909 በ1925 በ1938 እና ከ1942 እስከ 1995 በበጌ ምድር ወይም በጎንደር ግዛት ስር ነበረች። ከ1683 እስከ 1693 እና ከ1790 እስከ 1838 የራስ ገዝ ግዛት ነበረች። በ1942 ጣሊያኖች ከኢትዮጵያ ወጥተው ኃይለ ሥላሴ ወደ ዙፋናቸው ከተመለሱ በኋላ በአዲስ መልክ የተደራጁት ጠቅላይ ግዛቶች ውስጥ ወልቃይት በበጌ ምድር ጠቅላይ ግዛት ስር ትሆናለች። በ1974 ኃይለ ሥላሴ ወርዶ ደርግ ስልጣን ከያዘ በኋላ በተመሰረቱት 25 ክፍለ ሀገሮች ወልቃይት በሰሜን ጎንደር ክፍለ ሀገር ስር ትሆናለች። ኢህአዴጎችም ወደ ስልጣን ከመጡ በኋላ በ1995 በቋንቋ መሰረት የተደራጁ 9 ክልሎች ወልቃይት በአብላጫ የትግረኛ ተናጋሪ አላት በማለት ወደ ትግራይ ክልል ትቀላቀላለች። በ2020 በተነሳው ጦርነት ምዕራብ ትግራይ ወይም ወልቃይት በአማራ ኃይሎች ትያዛለች። አሁን ወልቃይት ኦፊሻሊ በአማራ ክልል ስር ነው ያለችው። አሁን የፌዴራሉ መንግስት የወልቃይት ጉዳይ በህገ መንግስቱ መሰረት ይፈታል ከሚለው ውጪ ግልጽ የሆነ አቋም የለውም። በጦርነቱ ጊዜ የተፈናቀሉት የምዕራብ ትግራይ ነዋሪዎች እስካሁን ወደ ቦታቸው አልተመለሱ። እንደዚህ አይነት ቪዲዮ እንዲደርሳችሁ ላይክ እና ፎሎ ማድረግ እንዳትረሱ።